መስቀሉን ለሰጠን ለአምላካችን እንዘምር በእውነት ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለያዳነን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር በራሱ በጠባዩ ገብረ ሕይወትን ማየት ዳዊትን ማየት ነው። ዳዊትን ማየት ገብረ ሕይወትን ማየት ነው። ገብረ ሕይወት በልጁ ይገለጣል። ይገርማቸዋል። ዳዊትን ማየት ገብረ ሕይወት ነው። ቤትም ቦታ ላይ ዳዊትን እንዲያው ያየ ሰው ፍጹም ገብረ ሕይወት አይሄድ አይመጣ ሀነጣዊ ቀስ ያለ የተረጋጋ ለጓደኛ ሰብሳቢ ነችና ኤሊኤ በጣም ወድሻል። እንኳን ለዚያ አበቃሽ። ጓደኝነት፣ ትዳር፣ ሁሉም ነገር በአንቺ እዚህ ደረጃ እንድንደርስ ያደረገን አንቺን እያየን ለቁም ነገር ወድሻለሁ። ኤሊኤ አመሰግናለሁ። እና በዚህ 25 ዓመት የእውነቴን ነው አንድ ቀን ተጠራጥሬ አላውቅም። የነማሚን ፍቅሩ እንዳለ ሁሌ ምንም ቢሆን ምንም በቃ ተጠራጥሬው አላውቅም። ሁሌ ነው ማሚ በጣም የምትንከባከበው፣ እሱም በጣም የሚንከባከባል። ስብሰባዎችን ሁሉ የሚያዘጋጅ እሱ ሰው ታሟል እንርዳ፣ ሀዘን ደርሷል ሲልናል የሚጠሩ ሰዎች አሉ። እያቱዛም ካለ ገብቶታል እና ይሄ ልጅ የህዝብ ልጅ ነው። እሱ በረከቱን ቀድማ ያገኘችው አውቃለሁ። አሁን 25 ዓመት ይባል እንጂ ነገ 60 እና 70 ዓመት እንደሚያከብሩ አውቃለሁ። በእርግጠኝነት ነበራል። በእርግጠኝነት ምንም አለቃ ጓደኝነት ልንለው አንችልም። በዚህ ያስቀጥልልን ዘንድ እግዚአብሔርን እንለምነዋለን። ፍቅራችን እንደቀጠለ ይሁን። ያው እነሱም መልካም ሰዎች ናቸው። ባለቤቴም ፍቅርም መልካም ሴት ናት። እኔም ጥሩ ሰው ነኝ። Good.